እንዲህ ብለን ተሸውደናል እባካችሁ ልጆች ተጠንቀቁ ብላችሁ ንገሩ ምክንያቱም እነ በላይ የሚባሉ ልጆች አሉ ኢትዮጵያ ውስጥ ብላችሁ ንገሯቸው እናንተ ተሸውዳችኋል ልጆቻችሁም የልጅ ልጆቻችሁም ይሸወዳሉ ኢትዮጵያ በአሁኑ ሰዓት የምትፈልጋትን ነገር ሁሉ ታሳካለች እያንዳንዷ ታሪካዊ የኢትዮጵያ አንጡራ ሀብት ትመለሳለች በማን ካልክ በኔ በበላይ መንገሻና እኔን በሚመስሉ ጀግና ኢትዮጵያውያን አማካኝነት ሁሉን ነገር እናስተካክለዋለን በፋኖ ግርግር ተጠቅመው በሽግግር መንግስት ሂሳብ መተው እሳቸው ናቸው ማቹርድ ያረጉ እሳቸው ናቸው ትግሉን የመሩት ተብሎ ወይ ጠቅላይ ሚኒስትር ወይ ፕሬዝዳንት ሆነው የሽግግር መንግስቱ መሪ እንዲሆኑ የመጨረሻ በህይወታቸው ዘመን ሁሉ ሲመኙትን የነበረ ምኞት ለማሳካት ነበር ሐሳባቸው እኛ የት ሄደን እኔ በላይ መንገሻ በቂ ነኝ እኮ ለዚህ ለእንኩቶ ስብስብ እኔ በላይ መንገሻ በቂ ነኝ መንግስቱ ኃይለማርያም እንዲህ ነው መንግስቱ ኃይለማርያም እንዲያረገ መንግስቱ ኃይለማርያም እንደዚህ ረሸነ እንዲያረገ ቀዳማዊ ኃይለ ሥላሴን ህዝቡን ጨቆኑ ቅብርጥሶ አረጉ መለስ ዜናዊ ጋር አብራችሁ አጨበጨባችሁ እነ መለስን ከጫካ አዲስ አበባ መጣችሁ እነ መለስ ዞር በሉልን አሏችሁ አብቹ ሊሸውዱ ሞከራችሁ አብቹ የሚሸወድ አይደለም ከናንተ 100 እጥፍ የሚበልጥ ስማርት ነው ስለዚህ ያላችሁ አማራጭ መጮህና መጮህ ብቻ ነው እየየ ብቻ ስታዩ ኑሮዬ ምናምን አውሮፓና አሜሪካ በጣም ሌተስት የሆነ ኑሮ የሚኖር ኢትዮጵያውያን አሉ መስላችሁ እዚህ ነው የኔ አውሮፓዬም አሜሪካዬም ከሁሉም የተሻለው ምርጡ ቦታ ኢትዮጵያ ነው እዚህ ሀገር ሆኜ ነው የምናገረው በተአምር ይሄ ትውልድ እያለ እናንተ በኢትዮጵያ ፖለቲካ ውስጥ ገብታችሁ አትፈተፍቱ ትክክለኛው ኢትዮጵያዊ እኔ ነኝ ምክንያቱም ይሄ ቤተ መንግስት የሁሉም ኢትዮጵያዊ ስለሆነ እኔ ከሁሉም ጋር ስለሆነ የኔ ነው በቃ እዚህ ቤተ መንግስት ድርሽ አትሉ ሻለቃ ዳዊት ለሻቢያ ወጥረው የተከራከሩ ነው ኢትዮጵያ ቀይ ባህር ላይ ድርሽ አትስሉም ይያሉ ነው አብይ አህመድ እናንተን በተአምር እንደማትሆኑ መጀመሪያም ያቅ ነበር በትግል ወቅትም ያቅ ነበር ለምን ከተባለ ደግሞ ኢትዮጵያ የባህር በር ቀይ ባህር ላይ 100% ያስፈልጋታል ብቻ ሳይሆን ቀይ ባህር ላይ ትገኛለች የሚለው የኢትዮጵያውያን ጽኑ አቋም ስላስደነገጣቸው ለሚላላኩላቸው እየየ ማለት ጀምረዋል ከነዚህ ሰዎች መካከል አንዱ ሻለቃ ዳዊት ናቸው እነ ሻለቃ ዳዊት ጉዞ ያለቀለት ነው በቃ የእናንተ ጉዞ አይደለም እናንተን የሚልከው ሻቢያ የሻቢያ ጉዞ ተጠናቋል ያባታችሁ ቤተ መንግስት የሚባል የለም ቤተ መንግስቱ የኛ የኢትዮጵያውያን ይሄ ፊታችሁ ላይ ቁጭ ያለው ኢትዮጵያዊ በላይ መንገሻ ማለት ነው ጠቅላይ ሚኒስትር ብሆን ከመቃወም ወደ ኋላ አይሉ ሰላም ጤና ይስጥልኝ ክብራትና ክብራን የኢትዮጵያ ድምጽ ቤተሰቦች ያላችሁበት የተሟላ ሰላምና ጤና እመኝላችኋለሁ ሰሞኑን የሻቢያ ተላላኪዎች ለሻቢያ የሚሰሩ ለኢትዮጵያ ታሪካዊ ጠላቶች የሚሰዱና የሚንበረከኩ ኃይሎች ሁሉ እየተንጫጩ ይገኛል ለምን ከተባለ ደግሞ ኢትዮጵያ የባህር በር ቀይ ባህር ላይ 100% ያስፈልጋታል ብቻ ሳይሆን ቀይ ባህር ላይ ትገኛለች የሚለው የኢትዮጵያውያን ጽኑ አቋም ስላስደነገጣቸው ለሚላላኩላቸው እየየ ማለት ጀምረዋል ከነዚህ ሰዎች መካከል አንዱ ሻለቃ ዳዊት ናቸው በእድሜ ገፋ ስላሉ አንቱ ማለት ይጠበቅብኛል ሻለቃ ዳዊት ቀዳማዊ ኃይለ ሥላሴን ተቃውመዋል ኮሎኔል መንግስቱ ኃይለማርያምን ተቃውመዋል እነ መለስን ተቃውመዋል በጠቅላይ ሚኒስትር ኃይለማርያም ጊዜም ሲቃወሙ ነበር ዛሬም ጠቅላይ ሚኒስትር አብይን እየተቃወሙ ነው ነገም ምናልባት በታሪክ አጋጣሚ ይሄ ፊታችሁ ላይ ቁጭ ያለው ኢትዮጵያዊ በላይ መንገሻ ማለት ነው ጠቅላይ ሚኒስትር ብሆን ከመቃወም ወደ ኋላ አይሉ ያኔ ግን አይኖሩም በኔ የጠቅላይ ሚኒስትር ዘመን ጊዜ እንደዚህ ይሄ የሚንጫጫውና የሚራኮተው ሁሉ አይኖርም እደግመዋለሁ በታሪክ አጋጣሚ ፈጣሪ ፈቅዶ እኔ የኢትዮጵያ ጠቅላይ ሚኒስትር ሲያደርገኝ ይሄ ሁሉ የሚጮኸው የለም ከሚቀጥለው ዓመት ጀምሮ የለም አይደለም እኔ የዛሬ 50 ዓመት ወይም የዛሬ 60 ዓመት ጠቅላይ ሚኒስትር ሰውን አይደለም ነገ ተነጎዲያ አይኖሩ ስለዚህ ሻለቃ ዳዊት
ለሻቢያ ወጥረው የተከራከሩ ነው። ኢትዮጵያ ቀይ ባህር ላይ ድርሽ አትስልም እያሉ ነው። ችግር የለውም ሻለቃ ዳዊት፣ መቃወም ቀላል ነው፣ መሳደብ ቀላል ነው። የአባታችን ርስት 4 ኪሎ እንገባለን ማለት ቀላል ነው። መሆን ግን አትችሉ በተአምር። ይሄ ትውልድ እያለ እናንተ በኢትዮጵያ ፖለቲካ ውስጥ ገብታችሁ አትፈተፍቱ። እዛው አሜሪካ አውሮፓ ሆናችሁ ልትጮሁ ትችላላችሁ። ቀላል ነው። አውሮፓና አሜሪካ መለፍለፍ ምናምን ቀላል እኮ ምን ሻይ እንደመጠጣትና ኮካኮላ እንደመጠጣት ነው። አውሮፓና አሜሪካ መቃወም ደግሞ ስራ ነው። አውሮፓና አሜሪካ በደንብ ነው የምናውቀው በደንብ። ምክንያቱም አንድ ሰው 50 ዓመት በመቃወም ከቆየ ፌዝ አውት አድርጓል ማለት ነው። ምንም መስራት አይችልም፣ ምንም ማድረግ አይችልም። እኛ በምናስበው መንገድ 4 ኪሎ ገብተን በአማራ ስነ ልቦና ኢትዮጵያን እንመራለን ያለ ሰውዬ ነው ሻለቃ ዳዊት። አሁን ለኤርትራ ወግኖ ኢትዮጵያ አሰብ ወደብ ላይ ድርሽ አትልም እያለ ያለው። እመኑኝ የሻለቃ ዳዊት ደጋፊዎች፣ የፋኖ ደጋፊዎች፣ ፋኖ ማለት የወያኔ ተላላኪ የሻቢያ ተላላኪ መሆኑን አስመስክሯል። እነግራቸዋለን በግልጽ አድርገን። እኛ የምንኖረው በእናት ሀገራችን ኢትዮጵያ ነው። እዚህ አዲስ አበባ ነው የምንኖረው በላይ መንገሻ። ስታዩ ኑሮዬ ምናምን አውሮፓና አሜሪካ በጣም ሌተስት የሆነ ኑሮ የሚኖር ኢትዮጵያ ነው አለ መስላችሁ? እዚህ ነው የኔ አውሮፓይም አሜሪካይም ከሁሉም የተሻለው ምርጡ ቦታ ኢትዮጵያ ነው። እዚህ ሀገር ሆኜ ነው የምናገረው። አየህ፣ በኩራት ነው የምናገረው። ኢትዮጵያ የት ልትደርስ እንደምትችል እናውቃለን። የት ልትደርስ እንደምትችል እናውቃለን። ስለዚህ የእናንተ ትውልድ የከሸፈ ትውልድ ነው። እርግጠኛ ሆኜ ልንገራችሁ። እድሜ ብቻ ናችሁ። በእድሜ ሄዳችኋል። በአስተሳሰብ የጫጫችሁ፣ በምንም ነገር ኢትዮጵያን የሚመጥን ምንም አይነት ማንነት የላችሁ። 50 ዓመት በመቃወም ቀዳማዊ ኃይለ ሥላሴ እንቁላል እያበሉ አስተምረዋችሁ እሳቸውን ተቃውማችኋል። ደርግን ተቃውማችኋል። ወያኔ ጋር አብራችሁ ሰርታችሁ እንደገና ከወያኔ ጋርም ተጣልታችኋል። ዛሬም መቃወም፣ ነገም መቃወም። ግልጿን እነግራችኋለን። ማናችሁም ማለት ነው። አውሮፓና አሜሪካ በአሁኑ ሰዓት ከሻቢያና ከወያኔ ጋር የሚጨፍሩ ሰዎች ኢትዮጵያ በአሁኑ ሰዓት የምትፈልጋትን ነገር ሁሉ ታሳካለች። እያንዳንዷ ታሪካዊ የኢትዮጵያ አንጡራ ሀብት ትመለሳለች። በማን ካልክ በእኔ በበላይ መንገሻና እኔን በሚመስሉ ጀግና ኢትዮጵያውያን አማካኝነት ሁሉን ነገር እናስተካክለዋለን። ምክንያቱም አውሮፓና አሜሪካ ሆነ ምንሸልለውና ምናቅራራው አውሮፓ ሆኛ አይደለም የአባቴ ቤተ መንግስት ምናምን የምለው። ይሄ ቤተ መንግስት የሁሉም ኢትዮጵያዊ ነው። አሁን እንደምታስቡት አይደለም። አሜሪካና አውሮፓ ሆናችሁ እንደምትቃዡት አይደለም። አሁን እዚህ ሀገር በቃ መሆን የሚፈልገውን ነገር ማድረግ የሚችል ትውልድ ተነስቷል። በቃ ስለ ቀይ ባህር እናንተ ድሮም አላስፈቀድንም። እኛ ከእናንተ ጋር ድሮም ስለ ቀይ ባህር አውጥተናል። እናንተ ሁሌም መንግስቱ ኃይለማርያም እንዲህ ነው፣ መንግስቱ ኃይለማርያም እንዲያረገ፣ መንግስቱ ኃይለማርያም እንደዚህ ረሸነ፣ እንዲያረገ። ቀዳማዊ ኃይለ ሥላሴን ህዝቡን ጨቆኑ፣ ቅብርጥሱ አረጉ። መለስ ዜናዊ ጋር አብራችሁ አጨበጨባችሁ። እነ መለስን ከጫካ አዲስ አበባ መጣችሁ። እነ መለስ ዞር በሉልን አሏችሁ። አብቹ ሊሸውዱ ሞከራችሁ። አብቹ የሚሸወድ አይደለም። ከናንተ 100 እጥፍ የሚበልጥ ስማርት ነው። ስለዚህ ያላችሁ አማራጭ መጮህና መጮህ ብቻ ነው። እየየ ብቻ የሻለቃ ዳዊት ጉዞ ያለቀለት ነው። በቃ የእናንተ ጉዞ አይደለም። እናንተን የሚልከው ሻቢያ፣ የሻቢያ ጉዞ ተጠናቋል። ሻቢያ ራሱ ጨርሷል፣ ጉዞውን ጨርሷል። እርግጠኛ ሆኜ ልንገራችሁ፣ ለእኔ ብልጽግና ፓርቲ አንድ ኮካኮላ ጋብዞኝ አያውቅም። አንድ ኮካኮላ አንድ ሻይ ጠጥቼ አላውቅም ከብልጽግና ፓርቲ። ስለ ሀገሬ ግን ደረቴን ነፍቼ እናገራለሁ። ስለ ሀገሬ ለመናገር የግድ እንደናንተ ሻለቃ ወይም ጀርናል መሆን አይጠበቅብኝም፣ ወይም ዶክተር ፕሮፌሰር መሆን አይጠበቅብኝም። ኢትዮጵያዊነቴ በቂ ነው። ትክክለኛው ኢትዮጵያዊ እኔ ነኝ። ምክንያቱም ይሄ ቤተ መንግስት የሁሉም ኢትዮጵያዊ ስለሆነ እኔ ከሁሉም ጋር ስለሆንኩ የኔ ነው። በቃ እዚህ ቤተ መንግስት ድርሽ አትሉ። አዎ በየሚዲያው ተንጫጩ። ሌላ ኬስ ሲመጣም እንደገና ትንጫጫላችሁ። ሌላ ኬስ ሲመጣም ትንጫጫላችሁ። ምንም የምትቀይሩት ነገር የለም። ምንም አትቀይሩ። በነገራችን ላይ ኢትዮጵያውያን ሻለቃ ዳዊት
ያኔ እኛ በምንፈልገው መልኩ 4 ኪሎ ገብተን የኢትዮጵያን ህገ መንግስት ሁሉ ቀይረን አሻሽለን እኛ በምንፈልገው መንገድ እንመራለን ያሉ ሰውዬ ናቸው። የእሳቸው ዋነኛ ህልምና ቅዠት የነበረው ለ10 ቀን ቢሆን የኢትዮጵያ ጠቅላይ ሚኒስትር ወይም የኢትዮጵያ ፕሬዝዳንት መሆን ነበር። በምን ሂሳብ ከተባለ በፋኖ ግርግር ተጠቅመው በሽግግር መንግስት ሂሳብ መጥተው እሳቸው ናቸው ማቹርድ ያደረጉ እሳቸው ናቸው ትግሉን የመሩት ተብሎ ወይ ጠቅላይ ሚኒስትር ወይ ፕሬዝዳንት ሆነው የሽግግር መንግስቱ መሪ እንዲሆኑ የመጨረሻ በህይወታቸው ዘመን ሁሉ ሲመኙትን የነበረ ምኞት ለማሳካት ነበር ሐሳባቸው። እኛ የት ሄደን? እኔ በላይ መንገሻ በቂ ነኝ እኮ ለዚህ ለእንኩቶ ስብስብ እኔ በላይ መንገሻ በቂ ነኝ። እውነቴን ነው የምነግራቸው። ኢትዮጵያ እጅግ በርካታ ልጆች አሏት፣ እጅግ የተማሩ እዚህ 4 ኪሎ ዩኒቨርሲቲ አካባቢ ዝም ብለን ሄደን ዶክተር ብንል 40 ወይም 50 ዶክተር እንደዚህ ወደ ኋላ ይዞራል። ስሙን ሳንጠራ ማለት ነው። ዶክተር ካልክ 50 ወይም 40 ወጣቶች ወደ ኋላ ዞረው ያሉ ዶክተሮች ናቸው። ወደ 6 ኪሎ ብትሄድ ደግሞ ፕሮፌሰር ካልክ 40 እና 50 እድሜያቸው ከ50 ዓመት በታች የሆኑ ልጆች ዞረው ያዩካል። እኔን ነው እያሉ ይሄ ሁሉ ሰው እያለ በየዩኒቨርሲቲው ወልቂጤ ሂድ፣ ሶዶ ሂድ፣ ሆሳና ሂድ፣ ጅግጅጋ ሂድ፣ አሳይታ ሂድ፣ ጋምቤላ ሂድ፣ በየዩኒቨርሲቲው ፕሮፌሰር ዶክተር ኢንጂነር ነው ያለው እና የአባታችሁ ቤተ መንግስት የሚባል የለም። ቤተ መንግስቱ የኛ የኢትዮጵያውያን ነው። ስለዚህ አብይ አህመድ እናንተን በተአምር እንደማትሆኑ መጀመሪያም ያውቅ ነበር፣ በትግሉ ወቅትም ያውቅ ነበር። ስለሚያውቃችሁ አንዲት ቦታ ላይ እናንተን አላስቀመጠም። ሁሉም እኮ መተው ለምነዋል። እነ ሻለቃ ዳዊት ብትሉ እነ ያሬድ ብትሉ አዲስ አበባ መጥቶ ያለመነ የለም። ሆቴል 15 ቀንና 20 ቀን ይቀመጣሉ። ከዛ ስልክ የሚደውልላቸው የለም፣ የሚቀበላቸው የውጭ ጉዳይ ሚኒስትር ቤት ሰራተኛ የለም፣ ጠቅላይ ሚኒስትር ጽሕፈት ቤት ማንም አባከና የሚላቸው የለም። ከዛ ተናደው እንደገና ተቃውሞውን እንጀምረዋል። በቃ ምንም አብይ ቢስላለ እንጀምር ደግሞ እናማሙቅ። ምንድነው ቢስ ታዲያ ምን በልተን እናድራለን? በቃ እኛ የኢትዮጵያ ልጆች የኢትዮጵያን ያጣቻቸውን ነገሮች ሁሉ እናስመልሳለን። ኤርትራ ብትሉ ካይሮ ብትሉ ማንም ሰው አሁን ያለውን የኢትዮጵያን እርምጃ አያስቆምም። ቀይን እነግራቸዋለን። ስለዚህ ክብራትና ክብራን ከቻላችሁ ይሄን ለዚህ ለሻለቃ ዳዊት አድርሱልኝ ቆረጠም አድርጋችሁ ቢያንስ በቃ እንደኔ አይነት ኢትዮጵያውያን እቺን ሀገር ካሁን በኋላ ምን መራው ስለ እውነት ነው የምንነግራችሁ። ልናናድዳችሁ አይደለም፣ ለክፋት አይደለም። መሬት ላይ ያለው ሀቅ ይሄ ነው። በታሪክ አጋጣሚ ሾልኮ ቤተ መንግስት ገብቶ ኢትዮጵያን መምራት አይሆንም። ምክንያቱም እኛ አለና እዚህ እውነተኛ ኢትዮጵያውያን አለን። እውነተኛ ኢትዮጵያ ለኢትዮጵያ ዋጋ የምንከፍል ልጆች ስላለ አይሳካላችሁ፣ መቼም አይሳካም። በቃ የመጨረሻውን ስራ በቅርቡ ታዩታላችሁ። ኢትዮጵያ የት እንደምትደርስ፣ ኢትዮጵያ የት እንደምትገኝ። በነገራችን ላይ ጠቅላይ ሚኒስትር አብይ በየቀኑ ተአምር ይሰሩ፣ በየቀኑ አዳዲስ ፕሮጀክቶችን እያስመረቁ ነው። ዛሬም አስመርቀዋል ስለ የሆነ የሚዲያ ተቋም። እንደዚህ አይነት መሪ ያለበት ሀገር ነው። ዝም ብላችሁ ነው የምትደክሙት። ፊት አታረጉም፣ ማች አታረጉም፣ አትመጥኑም ለዚህ ሀገር። ስለ እውነት ነው የምነግራችሁ። በቃ ስለዚህ ኢትዮጵያ ሬድ ሲ ላይ እንዴት እንደምትገኝ በቅርቡ ታዩታላችሁ። ይህን ስነግራችሁ በኩራት ነው። ቆዳዬ ኢትዮጵያዊ፣ መልኬ ኢትዮጵያዊ፣ ሁሉ ነገር ኢትዮጵያዊ ነው። ምንም የባንዳነት ታሪክ የሌለኝ ኢትዮጵያዊ ነኝ። ለሀገሬ አይደለም በሶሻል ሚዲያ መሬት ላይ በተግባር ዋጋ ከፍላለሁ። ምክንያቱም እናንተ ግልጿን ተናግራችኋል። እኛ በምንፈልገው በእኛ ብሔር ለእኛ ብሔር በሚመች መልኩ ህገ መንግስት እንቀርጻለን ብላችኋል። 4 ኪሎ መጣችሁ። ማይሆን ነገር፣ የእድሜ ልክ ቅዠት። ለልጅ ልጆቻችሁ ይህንን ታሪክ ንገሯቸው። እንዲህ ብለን ተሸውደናል፣ እባካችሁ ልጆች ተጠንቀቁ ብላችሁ ንገሩ። ምክንያቱም እነ በላይ የሚባሉ ልጆች አሉ ኢትዮጵያ ውስጥ ብላችሁ ንገሯቸው። እናንተ ተሸውዳችኋል፣ ልጆቻችሁም የልጅ ልጆቻችሁም ይሸወዳሉ። የተሸወደ ትውልዱ በቃ እንደዛ ነው የሚቀረው። ምንም
የምታመጡት ነገር የለም። በቃ ኢትዮጵያ እንደሆን መስመሯን ይዛ ቀጥላለች። በቃ አብይ አህመድ የጀግና ልጅ ነው። ደግሜ እነግራቸዋለሁ። አብቹ ጀግና ነው፣ የጀግና ልጅ። አብይ ሳይወለድ በኢትዮጵያ ፖለቲካ መፈትፈት የጀመራችሁ ሰዎች ዛሬም አንድ ፍሬ ልጅ ስትሳደቡ ትውላላችሁ። በቃ እርማችሁን አውጡ። ስለ እውነት ነው የምነግራችሁ። የኢትዮጵያ ባህር ኃይል ሁሉን ነገር ጨርሶ ሬዲ ነው ያለው። ሬዲ ሆኖ ቁጭ አለው። በቃ ምንም አትጠራጠሩ። 4 ነጥብ። ክቡራትና ክቡራን ኢትዮጵያውያን በመላው ዓለም የምትገኙ የኢትዮጵያ ድምፅ ከተመቻችሁ ሰብስክራይብ ብታደርጉ ደስ ይለኛል። ካልተመቻችሁ ደግሞ መብታችሁ ነው። ምንም ማድረግ አንችልም። እኛ ስራችንን እየሰራን ነው፣ ቀጥለናል። ከኛ ጋር ያላችሁ ደግሞ እናከብራችኋለን፣ እንወዳችኋለን። ሁሉም ነገር በመልካም ሁኔታ ላይ ይገኛል። እግዚአብሔር ኢትዮጵያን ይባርክ።